አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ የኔ ቻናል ቤተሰቦች እንዴት ናችሁ? እኔ ጋር ሁሉ ሰላም አልሐምዱሊላህ። ዛሬ ፈታህ የሚባል ምግብ ነው የምሰራው። እዚህ ጋር 2 ራስ ሽንኩርት አለኝ። እዚህ ጋር 2 ራስ ቲማቲም አዘጋጅቻለሁ። ይሄ ፍልፍል አብያድ ነው የሚሉት። እዚህ ጋር ይሄው ቀረፋ ትንሽ ያለኝ ቅርንፉድ 2 ፍሬ ነው ያለኝ። ብዙ አይወዱትም ጣዕሙ፣ ለዛ ነው 2 ፍሬ ያደረኩት። እዚህ ጋር ያው እንደምታዩት ሄል አለ። እዚህ ጋር ነጭ ሽንኩርት እንደዚህ አዘጋጅቻለሁ። እዚህ ጋር ኩዝበራ አለኝ። አብራችሁኝ ቆዩ የኔ ውዶች። ያው እዚህ ጋር ያዘጋጀኋት ነጭ ሽንኩርት ላይ እነዚህን ጨምርባቸዋለሁ እና ገጥሜ ዶሮ ውስጥ ጨምረዋለሁ ማለት ነው። አሁን እንደምታዩት ውሃውም ግሏል። ዶሮን ጨምሬያለሁ። ይሄው ሽንኩርቱን ከላይ ጨምራለሁ። በላዩ ላይ በቲማቲም አድርጌበት ቀጣዩን እንጨምራለን። ቅድም ያዘጋጀኋትን ነጭ ሽንኩርት በወንፊት ያለችውን ከትቻታለሁ። ከታችን ያለችው ስከታት ያው ቪዲዮ አልሰራሁባትም። ይሄ ያው ኩዝበራ ነው። በጣም ነው ጣዕሙ ደስ የሚለው ኩዝበራ ሲጨምሩበት። እዚህ ጋር እንደምታዩት ወረቀት ጋር የምትሉት አለ፣ ወይንም ደግሞ የባህር ዛፍ ቅጠልኛ የምንለው አለ። ያው እንደዚህ አድርጌበታለሁ። እስኪበስል መጠበቅ ነው። ሰብስክራይብ፣ ሼር፣ ላይክ፣ ኮመንት አድርጉልኝ ቤተሰቦቼ። ከኔ ጋር ስላላችሁ አመሰግናለሁ። ስለምትከታተሉኝ የት ሀገርን ሆናችሁ እንደምታዩን ብጽፉልኝ ደስ ይለኛል። ብቻ ዶሮ ለመጥበስ ዘይት ነው። ያው በጣም ስለሚፈነጣጠቅ ዘይቱን አምቄ ከጨመርኩ በጣም ስለሚፈነጣጠቅብኝ ያው እንደዚህ ከትቼበታለሁ ዘይት ውስጥ። ያው እንዳይረጭብኝ ነው ሳላሞቅ የከተትኩት። እንደዚህ ከሆነ ቀስ እያለ ይላመዳል እና ያው በደንብ በዘይቱ ትጠብሱታላችሁ ማለት ነው። እንደዚህ እንደምታዩት እንደዚህ ያደርጋል። ዘይቱ እንዲዳረስ አደርጋለሁ። እዚህ ናህል ጠብሼዋለሁ። ያው በኋላ ስለሆነ የሚበሉት ለጊዜው አሁን ይበቃል። እዚህ ናህል ከጠበስኩት በኋላ ደግሞ ሊበሉ ሲሉ የተወሰነ ደቂቃዎች ከዘይቱ ጋር ጠብሰዋለሁ መልሼ። ምክንያቱም አሁን ለልጄ ምሳሌ ሰጣት ስለሆነ ነው የጠበስኩት በትንሹ። ከላዩ ላይ ሰብስክራይብ፣ ላይክ፣ ሼር፣ ኮመንት አድርጉልኝ። ቤተሰብ ይሁኑኝ። አዲስ የመጣችሁ ሰዎች ቤተሰብ ሁኑኝ ባካችሁ። ሼር እያደረጋችሁልኝ ዩቲዩብን ይሰራልኝ። ሼር አድርጉልኝ። ይኸው እዚህ ጋር እንደምታዩት ኩብዝ እንትን ብያለሁ፣ ቆራርጫለሁ እና እዚህ ጋር ሾርባውን አዘጋጅቻለሁ። ከዛ ሾርባውን እንደዚህ ታረጉትና ኩብዙን በሾርባው ማራስ ማለት ነው እና ፈታ ይሉታል። ፍትፍት በሉት አድርጌያለሁ። ከዛ ትንሽ ሩዝ እንዳታበዙበት። እጁ ሆኗል። ይህንን ይመስላል። ሰርታችሁ ብሉ የኔ ውዶች፣ የኔ ፍቅሮች። እንግዲህ እዚህ ላይ ተጠናቋል የዛሬ ምሳዬ። ኢንሻአላህ ሰርታችሁ እንደምትመገቡትና ኮመንት እንደምትጽፉልኝ አልጠራጠርም። ቻው ቻው።